የሚከብደው በስማ ቻሌንጅ ነው። እንግዲህ ሞክሩት፣ እንሞክር። በዚህ አጋጣሚ ደግሞ ራሳችንን መጠበቅ ነው፣ ጤናችንን መጠበቅ ነው እና የሆነች ልጅ ነበረች ከአሁን በፊት እዚህ ቤት 13 አመትም ተቀምጣለች ማለት ነው በዲፒና እና በጣም ያቆመን ነው የምንሰራው እዚህ ሀገር። እንግዲህ እሷን በጣም ተቋማለች ምግብ ምናምን ስለምትሰራ እና እግሯ ያብጥና እንትን ይላል ማለት ነው። አንድ ቀን ውስጡ አበጠና ውሃ ነው የፈነዳው አሉን እንጃ እግሯ ውስጥ ከመቆሟ የተነሳ ማለት ነው። ከዛ በራሷ ብር ነው የታከመችው ማለት ነው። እና ራሳችንን ካልጠበቅን እነሱ አያሳክሙንም፣ ራሳችን በራሳችን እንጠብቅ ለማለት ነው። እኔም ነገ እንደዚህ ቢሆን በራሴ ብር ነው ማለት ነው የሚያሳክሙኝ ብዬ አሰብኩኝና እና ከዚህ ሁሉ ስፖርት ልጀምር ብዬ እስቲ ዛሬ ጀምሬያለሁ። ተቀላቀሉ፣ እናንተ ሞክሩ። ስፖርት ለጤንነት ነው፣ ራሳችንንም ለመጠበቅ። ያው እኔ እዚህ ስመጣ በጣም ቀጭን ነበርኩኝ፣ ያው ነው ያፈርኩት። በዚህ በውፍረቴ ደግሞ ሁሉም እንትን ይላሉ። ውፍረት ደግሞ የዚህ ሀገር ሰዎች ብዙም አይወዱም። እና ራሳችንን እንጠብቅ፣ ራሳችንን እንከባከብ እያልኩ ነው። እስቲ የመጀመሪያ ቀን እንዴት እንደደከመኝ አትጠይቁኝ። እና እናንተም ሞክሩት እላችኋለሁ። አመሰግናለሁ። አበረታቱኝ። እስቲ ላይክ ሼር እያረጋችሁ፣ በነገራችን 10 ጊዜ ነው የምቆጥረው እንደዚህ እያረኩኝ 10 ጊዜ ማለት ነው። 10 ጊዜ ሳይሆን እንዴ 20 ጊዜ 10 በአንድ ቀን 10 ነው። እንደዛ ነው ማለት ነው። እየለመድኩ ስሄድ ደግሞ ትንሽ ቀላል ያስባል። ከሁሉም ደግሞ የኔ ከበደኝ እዘረገፍ ነበር። በጣም ሲደክመኝ አልጨረስኩትም። በግማሽ ነው ያቋረጥኩት። እስከ 10 ብቻ ቆጠርኩና ከዛ ቀረሁ። በሌላ ጊዜ በደንብ እሞክረዋለሁ። በጣም ከብዶኛል፣ መነሳት ሁሉ አቃተኝ። እዚህ ጋር በጣም አቅቶኛል።